በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ካልጠፋች ኢትዮጵያ ትቀጥላለች። ዘመኑ የኛ ነው ብለው ቤተ መንግስቱን ተቆጣጥረናል። ቤተ ክህነትን ከዚህ በኋላ ስሙን ብናጠፋ ቤተ ክርስቲያንን ብናጠቀረሻ ምን ይመጣብናል ቢለው ሽንፍላ ያለ ጊዜ የተወለዱ ዲቃላዎች ቤተ ክርስቲያንን ዛሬ በዚህ ባልተገረዘ አፋቸው ቅዱሳንን ይዘልፋሉ። አባቶቻችን አንጥሯታቸውን ንጹሕ ላባቸውን አፍስሰው የሰሯትን ቅርሶቻችንን በእሳት እያጋዩ ተስፋን ለማስቆረጥ እግዚአብሔር ጋር ቃል ኪዳን ከገባላቸው ቅዱሳን ጋር እንዲፋታንም ቢሉን ከአቡነ ተክለ ሃይማኖት ፍቅር አይለዩንም። ምንም ቢሉን ከጻድቁ አባታችን ከአቡነ ሳሙኤል ደጅ ማንም ሊያርቀን አይችልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለሱ ይሁን። ክብር አባታችን ቆሞስ መላከ ፀሐይ አባ ገብረ ማርያም ወልደ ሳሙኤል የዚህ ታላቅ ገዳምና የመንጋው እረኛ፣ ክብር መምህር ዳዊት ጥበቡ የቦሌና የለሚ ክፍለ የቤተ ክህነት ክፍለ ከተማ ቁጥጥር ዋና ኃላፊ፣ የገዳማትና የአድባራት አስተዳዳሪዎች፣ የሕዝብን ልብ በዝማሬ የምታሰረሰርሱ ዘማሪያን፣ እንዲሁም ከሕዝብ ወጥታችሁ የሕዝብን ጸጥታ የምታስከብሩ የመንግሥት አካላት፣ ማንም ሳይጠራችሁ የእግዚአብሔር የጻድቁ ቃል ኪዳን መልጃ በዚህ በቅድስናው ስፍራ ከሩቅም ከቅርብም የሰበሰባችሁ እጅግ አድርጌ የምወዳችሁና የማከብራችሁ ክቡራን እናት፣ አባት፣ ወንድሞቼ በሕያው እግዚአብሔር ስም እንደምን ከረማችሁ? እንደምን ከረማችሁ? እንደምን አላችሁ? አሜን። የአባቶቻችን አምላክ እንድናመሰግነው በስሙ እንድንሰበሰብ የፈቀደ ስለማይነገር ስራው ስሙ የተመሰገነ ይሁን። እንዴት አደራችሁ? ያኮረፈ ሰው አለ እንዴ? ማርያም ይኸው ሰው ተሰብስበው በዚህ ጋር እግዚአብሔር ይመስገን ያላለ ሰው አለ። እዚህም አለ፣ በዚህም አለ። የተወሰነ ሶስት ግሩፕ ጸጥ ብሏል። የእነሱ ጸጥታ የእኛም ጉባኤ ያቀዘቅዘው። በድጋሚ እንዴት አደራችሁ? አሁን በዚህ በኩል ያለው ብሏል። እንዴት አደራችሁ? አንድ ቀን እናጋልጠው ንለፍ እናጋልጠው ንለፍ እናጋልጠው። ኢትዮጵያውያን ያው እንዲህ ነን። ራሳችን አናጋልጠው እንጂ ሰው እናጋልጣለን እኮ። በዚህ ማንም አይችልም። የምስጋና ተቃዋሚ የሆነው ጥንት ጠላታችን ዲያብሎስን የድንግል ማርያም ልጅ ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች እሱ ያስገዛል። አሜን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ በመካከላችን ታላላቅ መምህራኖች አሉ። በተለይ እነ መምህር ዳዊት የዚህ የታላቁ የወረዳው ቤተ ክህነት ቁጥጥርና የቤተ ክርስቲያናችን ወንጌላዊ ጠረፍም ከተማውንም የሚያካትተው ወንድማችን በመካከላችን ተገኝተዋል። ታላላቅ አባቶቻችን እንደዚሁ በዚህ ቦታ ላይ አሉና እኔ ጥቂት ለማለት ነው። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ በምስሉላችሁ። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። ይህን የተናገረው ልበ አምላክ ዳዊት በመዝሙረ ዳዊት ምዕራፍ 18 ቁጥር 11 ያለው ኃይለ ቃል ነው። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። ዛሬ እድለኛ ሆነን
እግዚአብሔር የጻድቁ በረከት ረድቶን እኔና እናንተ እድሉ ሰዓቱ ጊዜው የኛ ሆኖ ሳንገባው ትገቡኛላችሁ ብሎ ስንርቀው በፍቅሩ እየተከተለ የጠራን አባታችን ኢየሱስ ክርስቶስ እንዲሁ በደጁ በእኚህ ጻድቅ ደጅ ሰበሰበን እንጂ ዛሬ በታላቁ ገዳም ያ እህል ውሃ አይሻገርብሽ የተባለችዋ ታላቋ ገዳም በአሁኑ ሰዓት ካለው ወቅታዊ ችግር የቃል ኪዳን ታቦቱ ሳይወጣ በቤተ መቅደስ ታስቦ ይውላል። ስንቶቻችን ውስጣችን ይደማል? ወገኖቼ ብዙ የጻድቁ የሳሙኤል ልጆች ደጃቸው ሄደ ለመባረክ እየፈለጉ ነገር ግን ነገሩ ቀኑ ጨልሞባቸው በቤታቸው እያሉ በቤታቸው የሚያለቅሱ ብዙ ክርስቲያኖች አሉ። እኔና እናንተ ግን እድሉ ቀንቶንም እግዚአብሔር ፈቅዶልንም በደጁ ሰብስቦን እንኳን አይ ፀሐዩ በረታ እንላለን። ምን ነው ያዝ ያዝ ያደርጉት እንላለን። ወገኖች መታደል በዚህ ሰዓት በዚህ ደቂቃ በዚህ ታላቅ ገዳም ተገኝቶ ከኚህ ታላቁ አርበኛ እግዚአብሔር አምላክ ቃል ኪዳን ከገባላቸው ጋር ከ24ቱ ካህናተ ሰማይ ጋር ወጥተው ካጠኑት ጻድቅ በረከት ማግኘት መታደል ነው። መታደል ነው። ጻድቃን ወይ በእግዚአብሔር ደስ ይበላችሁ። መራብ መጠማችሁ፣ መውጣት መውረዳችሁ፣ ስለ ስሜ መጎሰማችሁ፣ ስለ ስሜ መንገላታታችሁ በከንቱ አልቀረም። ደስ ይበላችሁ። ስማችሁ ከልጅ ልጅ እያወሳችሁ እያከበራችሁ ትኖራላችሁ ብሎ ቃል ኪዳን የገባላቸው ታላቅ ጻድቅ ናቸው። ዛሬ በእኚህ ታላቅ ደጅ የተሰበሰብነው በዓለ ዕረፍታቸው ቢሆንም ነገር ግን ቃል ኪዳን የተቀበሉበት ምን የተቀበሉበት ቃል ኪዳን የተቀበሉበት በመዝሙር 88 ቁጥር 3 ላይ እንደሚናገር ከመረጡት ጋር ቃል ኪዳኔን አደረግኩ። ምን ካሉት ጋር? ከመረጡት። መጀመሪያ ቃል ኪዳን ከመደረግ በፊት መምረጥ ያስፈልጋል። ከመረጡ በኋላ መውደድ፣ ከወደዱ በኋላ ቃል ኪዳን መተሳሰር። እኚህ ጻድቅ ተመረጡ። ከደጋግ ቤተሰብ የተገኙ እግዚአብሔርን ከሚፈሩ አባታቸው እስጢፋኖስ፣ እናታቸው ዓመተ ማርያም እግዚአብሔርን በቤተ መቅደሱ የማይጠፉ በሚገባ ሕግና ስርዓቱን ጠብቀው እግዚአብሔርን ሲማጸኑ እግዚአብሔር አምላክ ደግሞ እንደ አጥቢያ ኮከብ የሚያንጸባርቅ ለዚህ ጠማማ ትውልድ፣ ለዚህ ከሃዲ ትውልድ እኚህን ጻድቅ በእምነት ለሚቀበላቸው በእምነት ያለመቀበል የመቀበል ያንተ ፋንታ፣ የመቀበል ያለመቀበል ያንቺ ፋንታ። በእምነት ያቺ 12 ዓመት ደም ይፈሳት የነበረችው ሴት በእምነት ነው የመጣችው። በእምነት በመጠራጠር አይደለም። እንዴት ይሆናል ማለት አይደለም። ሰዎች እንደሚናገሩት ገድሎችን፣ ድርሳናቶችን፣ ታምራቶችን እንደሚያንቋሽሹብን አይደለም። በእምነት ካላመንከው ሰው ቅዱሳንን ጻድቃንን ስማቸውን የሚጠራው በፍቅሩ ሲነደፍ፣ ወጥን ካልበላኸው ካልቀመሰው እንዲሁ በርቀት እያየው በርበሬ በዝቷል፣ ጨው በዝቶበታል ማለት ይህ ምቀኝነት ነው። ብዙ ከሃዲያን አፋቸው አምባሻ ባሰፋው እነዚህ ሽንፍላ ያለ ጊዜ የተወለዱ ዲቃላዎች ቤተ ክርስቲያን ዛሬ በዚህ ባልተገረዘ አፋቸው ቅዱሳንን ይዘልፋሉ። ጣዕማቸው አልገባቸው፣ ፍቅራቸው አልገባቸው። እኛ
ፍቅራቸውን ጣዕማቸውን ቀምሰነዋ። ምንም ቢሉን ከአቡነ ተክለ ሃይማኖት ፍቅር አይለዩንም። ምንም ቢሉን ከጻድቁ አባታችን ከአቡነ ሳሙኤል ደጅ ማንም ሊያርቀን አይችልም። ይችላል? ይችላል? አይችልም። አይችልም። ቤተ ክርስቲያንን በማጥላላት ባዶዋን ማስቀረት አይቻልም። አይቻልም። ለምን መሰላችሁ? ተልእኮ ተሰጥቷቸው ተልእኮ ክርስቲያንን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ካልጠፋች ኢትዮጵያ ትቀጥላለች። ስለዚህ ኢትዮጵያ እንዳትቀጥል በኢትዮጵያዊነቷ፣ በአንድነቷ፣ በጥምር ስሟ ከፍ እንዳይል ይችን ኦርቶዶክስ መስበር፣ ኦርቶዶክስን ማመን ቢቻል ከገጸ ምድር ማጥፋት፣ ያን ጊዜ ኢትዮጵያ እንደ ቅርጫት ትበታተናለች። ስለዚህ ኢትዮጵያን ለመቆራረጥ ቢሞክሩ አንሳካ ሲሉ እችን መከረኛ ኦርቶዶክስን አንዴ በሳት አንዴ በሴፍ ህዝቦቿን ያንገላቱ ጀመር። ቤተ ክርስቲያናችንን የቀደሙት አባቶቻችን አንጥሯታቸውን ንጹሕ ላባቸውን አፍስሰው የሰሯትን ቅርሶቻችንን በእሳት እያጋዩ ተስፋ ለማስቆረጥ መጪው ትውልድ ፈሪ እንዲሆን፣ ልጆቻችን ፈሪ እንዲሆኑ ተረጋጉ። አውቁ ነው። ስለዚህ ከኔ ጋር ሁሉ በማብያ አትስሙ። ሰይጣን ውሸታ ነው። ሰይጣን እውነት ተናግሮ አያውቅም። ዝም በሉ። አውቁ ነው የሚያውቅ። እስካሁን ይሄን አባት ነበር። ስለዚህ መጪው ትውልድ በፍርሃት ቆፈን እንዲያዝ፣ ኦርቶዶክስነትን እንዲጠላ፣ ከእግዚአብሔር ጋር ቃል ኪዳን ከገባላቸው ቅዱሳን ጋር እንዲፋታ በእሳትና በሰይፍ እያስፈራሩ በመስቀሉ እንዲያፍር በክርስትናነቷ እንድትፈራ እያደረጉ ሲያስቸግሩ ክርስቲያኖች ቤተ ክርስቲያን ጎጆ ሲቃጠል በድንጋይ ስንሰራ፣ ትንሿ ቤተ ክርስቲያን ስትቃጠል አጥፍተን ስንሰራ፣ ኃይላችን ሲጠነክርባቸው እንደገና ደግሞ ክርስቲያን ማረግ አለብን ነው። ክርስቲያን ሲታረዱ አባቱን ቀብሮ ልጅ ቤተ ክርስቲያን መምጣት ሲጀምር አሁን ደግሞ የምንከተለው የቅዱሳንን መጽሐፍ ይልቁንም የእናታችን የቅድስት ድንግል ማርያምን ክብሯን ያዋረዱ እየመሰላቸው የአንዳንድ የመንግስት ጥገኛ ካድሬ ይገርማል። ጊዜው ዘመኑ የእኛ ነው ብለው ቤተ መንግስቱን ተቆጣጥረናል፣ ቤተ ክህነትን ከዚህ በኋላ ስሙን ብናጠፋ፣ ቤተ ክርስቲያንን ብናጠቀረሻ ምን ይመጣብናል ብለው እነዚህ ጊዜ ያለፈባቸው ሰዓት እላፊ የተወለደ ዲቃላ ቤተ ክርስቲያንን ሊዘርፋት ተነሳ። ቤተ ክርስቲያን ምን ተማምኖ ነው? ምንን ተደግፎ ነው? መነሻና መድረሻ የሌለው ሃይማኖት ይዞ መጽሐፍ ቅዱስ የማን ነው ቢባል ያውቀዋል ማን ይዞ እንደጠበቀው። ቅዱስ ዜማው የማን ነው ቢባል ማን ይዞ እንደጠበቀው ያውቀዋል። ይቺ ታሪክን ፊደላትን ይዛ የጠበቀች ቤተ ክርስቲያን ለማጥፋት ሆነ ብለው ከጥቃቅን ሕጋዊ ባለስልጣን ሆነው ግን ሕገወጥ ባለስልጣን ወንበር ላይ የተቀመጡበት ዘመን ይሄ እኮ ነው ችግር። ስናያቸው ሕጋዊ መስለው ግን ሕገወጥ፣ ለአንዱ እየደገፉ አንዱን የሚማሩ የሚደበድቡ። ቤተ ክርስቲያን አገር ነች ከተባለ እንደ አገር ልትቀጥል ይገባል። አገር ሲወረር፣ አገር አደጋ ሲመጣበት ክተት አዋጅ እንደሚባል ሁሉ ለሚዲያ ግባት ቤተ ክርስቲያን አገር ነች እያሉ በአፍ እየደለሉ አገር የተባለችውን ቤተ ክርስቲያንና ቅርሷን እያወደው ብለው ደግሞ የምትከተሉ መጽሐፍቶችን በአደባባይ ማዋረድ ማለት ይሄ ሌላ ምሽን የተሰጠው ነው። ምሽን የተሰጠው
ምሽግ የተሰራ ምን ያመጣሉ? ድንጋይ ቢወረወር የመንግስት ሰራዊት ይከበኛል ይጠብቀኛል ያሉ አንዳንድ ሰዎች አሉ። ምን ነው ፈራችሁ እንዴ? አቤት አይ የምናገረው ፍርሃታችሁ ይታያል። አትፍራ። ፈራህ ደፈርክ መታረድ አይቀርልም። መመኔ ጊዜ ነው የምጠብቀው። እውነት እንደናገሩት እነዚህ ቅዱሳን በዘመናቸው ታሪክን ሰርተዋል። በዘመናቸው ታሪክን አስቀምጠዋል። ከአንተ የሚጠበቀው ወይ ታሪክ ማቆየት ወይ ታሪክ መስራት። ታሪክ አፍራሽ አትሁን። ዛሬ ትውልዱ ታሪክ መስራት ያቅተን የአባቶቻችን ታሪክ ማቆየት አቅቶ እንፈሰፈሳለን። ጊዜ ያመጣው ቅል ድንጋይ ይሰብራል እያለ ያልሆነ ጥቅስ እየጠቀስ ፈሪ ትሆናለህ። ፈሪ እውነትን ተናግረህ ብትሞት ይሻላል። ጻድቃን ወይ በእግዚአብሔር ደስ ይበላችሁ፣ ደስ ይበላችሁ። ምን ለምንድን ነው ደስ ይበላችሁ ተባለ? ስለ እናንተ ተጋድሎ፣ ስለ እናንተ ድንቅ ሥራ፣ ስለ እናንተ በረከት የሚናገሩላችሁ በቃል ኪዳናችሁ የሚታመኑ ልጆች ስለሚፈጠሩላችሁ ደስ ይበላችሁ፣ ደስ ይበላችሁ። ግን ዛሬ በቃል ኪዳናቸው የሚታመኑ ገድላቸውን ስናል አሁን ዛሬ ደጃቸው የመጣ ፍርፋሪያቸውን የበላ 10 ትውልድ ይማራል ኃጢአት ይደመሰሳል ብንል በሳይንስ መነጽር ስለምታዩ እንዴት ይሆናል ትላለህ? ወይም የነዛን አፈቅድ ስለምታይ እንዴት ይሆናል ትላለህ? አይዋጥልም። ወደድክም ጠላሽም ዛሬ ደጃቸው በመምጣታችሁ ጧፍ ዕጣን በመስጠታችሁ ከእናንተ አልፎ 10 ትውልድ በጻድቁ በአቡነ ሳሙኤል ምልጃ ምህረት አግኝታችኋል። ደስ ይበላችሁ። ግን ይህ ይቻላል። በመጠራጠር አይደለም፣ በመጠራጠር አይደለም ወገኖች። ግዴላችሁ ጊዜ የለም፣ ሰዓት የለንም። ብዙ ነው፣ ሰዓት ያልቆብኛል። ግን ባካችሁ ስለ መድኃኔዓለም ቤተ ክርስቲያን ስለሌላትም አናሰኛ። ጊዜው ክፉ ነው፣ ይገባኛል፣ ይገባኛል። ትንሽ ስንናገር አባሰው የሚናገሩ ሰዎች አለቅላቂዎች አሉ፣ ካሬዎች አሉ፣ የመሬት ደላላዎች፣ መሬት ቤት ለማግኘት ያልሆነውን ሆነ ብለው የሚያቃጥሩ አቃጣሪዎች አሉ። እነሱ አሉ ብለን እስራትን ፈርተን ወሬ ያቀብላሉ ብለን ዝም አንልም። አሁን ራሳችን የምናስከብርበት ጊዜው ሰዓቱ አሁን ነው። ሌላ ኃይል እንዳትጠብቅ። ቤተ ክርስቲያን ታንክ፣ ሰራዊት፣ ወታደር የላትም። ወታደሯም ሰራዊቷም ታንኳም መድኃኔዓለም ነው። እሱን ይዛ ደግሞ እናንተን ይዛለች። ይህን ልታውቅ ይገባሃል። ስለዚህ ትንሹም ትልቁም እየተነሳ በእኛ ሃይማኖት ላይ ምንም እናምልክ አይመለከተው አላምንበትም ብሎ ወጥቷል። እንደገና ምን ቀርቷቸው ነው ወደኋላ እየመጡ እንዴ? አሁን ነው እንደ ታምረ ማርያም ማንበብ የጀመርነው? አሁን ነው እንደ ገድለ ተክለ ሃይማኖት ማንበብ የጀመርነው? አሁን ነው እንደ ገድለ አቡነ ሳሙኤል ማንበብ የጀመርነው? የት ነበሩ? ጊዜ አገኟ። ቤተ መንግሥት ገባን አሏ። ቤተ መንግሥት ያሉ መሪዎቻችን የእኛ ናቸው አሏ። ንስሐ ልጆቻችን ናቸው አሏ። እኛ ደግሞ መድኃኔዓለም ከእኛ ጋር ያለው ነገ የማይወድቆ መድኃኔዓለም አለ። ነገ የማይሻረው መድኃኔዓለም በፈረጆ የማይመረጠው ንጉሥ የድንግል ማርያም ልጅ አለ ከእኛ ጋር። መቼም አይሻርም፣ መቼም አይሻርም። ያን ጊዜ በወደቀ ጊዜ ያን ጊዜ እንተያያለን። ደግሞ አንተና እኔ በተራ ምን አለ ብንከባበር፣ ምን አለ ብንከባበር። ዝማርን ቀሚሱን ወሰዳችሁ፣ ከበሮን ወሰዳችሁ፣ መቋሚያውን ወሰዳችሁ። ህዝቡን እኮ የወሰዳችሁት ከአንዋር መስጊድ አይደለም፣ ከዚቹ ቤተ ክርስቲያን የወሰዳችሁት። ከኬንያ አላመጣችሁትም። ህዝቤን ነጠቃችሁ፣ መጽሐፍቶችን በረዛችሁት፣ ንዋየ ቅዱሳን ወሰዳችሁት ብላ አላለችም ቤተ ክርስቲያን።
የትህትና አባት ነች። የፍቅር እናት ነች። በፍቅር የምታሸንፍ በፍቅር መድኃኔዓለም ስለኛ እየተገረፈ እሱ ራቁቱን እየቀረ የእኛን እርቃናችን በክብር ሸፈነልን። ቤተ ክርስቲያን እንዲህ ነች። ራሷ እየተጎዳች ስለ ሀገር ትኖራለች። በእንጨት ላይ ጆሮ ደግፍ አልሆንም ብላ ኢትዮጵያ ምጥ ላይ ነች ብላ ቤተ ክርስቲያኖቿ እንደ ዳመራ ሲነዱባ ዝም ብላ አያልፋል እያለች ዝም ማለት ይሄን ያክል ፈሪነት ነው እንዴ? እንበጥበጣው እንዴ? ይበጥበጥ እንዴ? ጭሪ ስላልወድም የምንዋላችሁ መሪዎቻችን ጭሪ ስላልወድም ምን ማለት ነው? ረፉ፣ ይበቃል። የምትዋጉት ከቄስ ከሌ ከአባ ከሌ ከአቡነ ከሌ ጋር አይደለም። መድኃኔዓለም ብዙ ሰራዊት አለ። ወይ ስትበላ ይወስድሃል፣ ወይ ስትጠጣ ይጠራሃል፣ ወይ ስተኛ በተኛበት እዛው ያጋድመሃል። እሱ ረቂቅ መሳሪያ አለ። ረቂቅ ሲተኩስ ድምፁ የማይሰማ መድኃኔዓለም ምን ነው? ጻድቃን ወይ በእግዚአብሔር ደስ ይበላችሁ። ዝናችሁን ቃል ኪዳናችሁን በምልጃችሁ የሚታመን ትውልድ ይፈጠራል። ደስ ይበላችሁ እስከ ዕለተ ምጽአት። ዛሬ ግን ይህን ድርሳን ወይም ይህንን ታምር ገድላቸውን አምነን እንዳንቀበል በቃል ኪዳናቸው አምነን ጸበል ጻድቅ እንዳንቀምስ የሚያረጉን ተላላኪዎች ከውጭ ጥቃቅን ጥቅም አግኝተው ይችን ቤተ ክርስቲያን በእሳትም በሴፍም እንደገና ደግሞ በማዋረድ ሕዝቧን ባዷን ያስቀሩ እየመሰላቸው የሚሯሯጡ ሃይማኖታቸውንም የማያውኩሉ ናቸው እኮ እነዚህ። ሃይማኖታቸው እንኳን የማያውኩሉ እንዲህ አይነት ትውልድ ላይ ደርሰናልና እባካችሁ ቤተ ክርስቲያን እንጠብቃት። አሁን የኔና የእናንተ ዝምታነት አያዋጣም። ቤተ ክርስቲያን አንዲት ነች። ለገጠሪቷ ምንድረስ፣ ለከተማዋ ምንድረስ። ትንሿን ነገር ይዘን ውጭ እያወጣን እሳቱን አንድደን ለጠላት አንስት። በየቤታችን ችግር ይኖራል አይደለም እንዴ? ቤተ ክርስቲያንም ችግር ይኖር ይችላል። ካቶሊኩ ጋር ችግር አለ፣ አንዋር መስጊድ ችግር አለ፣ ጴንጤዎች ጋር ችግር አለ። ግን አንድ ቀን ወጥቶ በሚዲያ በሰው ጆሮ ገብቶ ያውቃል። ግን ችግሩ የሚወራው የእኛ ብቻ ነው። የእኛ ቤተ ክርስቲያን ብቻ ነው ችግሯ የሚወራው። ሌባ ናቸው፣ ሌባ ናቸው፣ አጥፊ ናቸው። ወገኖች ግድላችሁ እኛ ጋር እኮ ያለው ወገኖች ሊፈታትን የመጣው ሰይጣን እዚህ ነው ያለው። ሰይጣን እኮ ከተሄደው ወደ አዳምና ወደ ሔዋን ነው ሄደው፣ ወደ ገነት ነው ሄደው። እቺ ገነት የሆነችዋን ቤተ ክርስቲያናችን ከገነት ሊያስወጣን ይጥራል። እኔና እናንተ በገንዘብ አይደለም የተገዛ ነው፣ በሕይወት የተገዛ ነው። ዋጋ ተከፍሎብናል። በጥቃቅና ሳንቲም ስለተሰረቀ ቤተ ክርስቲያን ልጠላ አይገባህም። በተለይ ወደ ቁም ነገር ልምጣና ላጠቃለሁ። አሁን የመጡላችሁ አስተዳዳሪ ብዙ ጊዜ እጠራለሁ፣ አልመጣም። ለምን? ከመምጣት በፊት የራሴን ቤት ስራ ስራ ነው። በውጭ ሆኜ ችግር ነበር፣ ብዙ ነገሮች አሉ። አሁን እዚህ ቦታ መናገርም አልፈልገው። የሚያንገጫግጭ ሃይማኖታችን እንድንጠራጠር የሚያደርገን ጻድቁ ደጅ መምጣት እየፈለግን ከነገር የተነሳ ማንመጣ ሰዎች ነበርን። አሁን እግዚአብሔር ይመስገን ላያዳግም ያ የመከራው ዘመን፣ ያ የሌብነት ዘመን፣ ያ የጥላቻ ዘመን፣ ያ እንደ ውሻ የመባላት ዘመን እግዚአብሔር አምላክ ረድቷችሁ ጻድቁ ጊዜያቸው ደርሶ ይበቃል ብለው እኚህን አባት አመጥተውላችኋል። ስለዚህ መስራት ካለብን ከኚህ ታላቅ አስተዳዳሪና ከልማት ኮሚቴው ጋር ሆናችሁ ከማይበረ ካህናት ጋር ሆናችሁ ይህን ቤተክርስቲያን መስራትና አጠናቀን ለመጪው ትውልድ ይህን አስቀምጠን እኛ ብዙ የቤት ስራ አለብን። ብዙ የቤት ስራ አለብን። ብዙ የቤት ስራ አለብን።
አሁን ለጨርቄ ለጉርሻ የምንልበት አይደለም። ያንተ ቤት፣ ያንተ ቪላ ቤት፣ ያንተ ፎቅ፣ ያንተ ራባፎርኒው ቤት መኪና ይሁን ያንተ አይደለም። ጅጅጋን ያየ ሻሸመኔን ያየ ንብረት አለኝ ማለት አይችልም። መቼ እንደሚወድምባት አታውቀውም በየትኛው ደቂቃ። ይልቁንም እናንተ እኔና እናንተ ክርስቲያኑ ስንባል ኢላማ ውስጥ ያለን፣ ኢላማ ውስጥ ተጠንቀቅ። ጠላት በኢላማ ውስጥ ከተዋል። ስለዚህ ሰይጣን ሳይቀድም አንተ ቀደመው ምን በማድረግ መልካም ስራ በመስራት መልካም ስራ በመስራት ሀብትን ሳያወድምብህ ከነፍስም ከስጋም ሳትወር ባዶ ስትዘቀዘቅ እዚህ መጥተህ ብዘረጋ እግዚአብሔርም ያን ጊዜ አይሰማህ። ሰጥቼህ አላወቅበትም ይልሃል። ሰጥቼሽ ነበር አላወቅሽበትም። ሰጥቼ ነበር አልሰራበትም። አሁን ባዶ ስትሆን እኔ ጋር መጣ ልጅ ምን በደልኩ ይላል እግዚአብሔር። ምን በደልኩሽ ይላል። ስለዚህ ወገኖች ይህችን ቤተ ክርስቲያን ለአንዴ መጨረሻ ጊዜ ቅድም የህንፃው ኮሚቴ ሪፖርት ሲያቀርብ ሰምተነዋል። ከሰራነው ይልቅ አሁን የምንጨሳ በጣም ትንሽ ነች ከብዙ ካወጣን ይልቅ። ስለዚህ አሁን ይህችን ንብረታችንን፣ ቅርሳችንን፣ የሰማይ ቤት ምስክራችንን፣ የሰማይ ቤት ዋስትናችንን ቤተ ክርስቲያን ሰርተን ልናስረክብ ይገባል። ተግባባ? የላችሁም? ቀር አላችሁ። ገንዘብ ስትጠየቁ መች ጠየቁ? አሁን ገንዘብ ጠየቁ። ማርያም ይፈልየቁ ገና ለገና ይመጣል እኮ ነው። ብታውቁ አባቶቻችን እኮ ህይወታቸውን የሰጡት ይሄ ገርሉ የሚቀመጥ ድርሳኑ የሚቀመጥ የሰማዕታት ተጋድሎ የሚቀመጥ ተመልከት። እዚሁ ጅጅጋ ቅርብ ሂድ። በ1999 ከኔና ከአንተ የወለቁት ወጣቶች በሊቢያ ወንድሞቻችን መስዋዕት ሰማዕት የሆኑት ምንድን ነው? ክር እኮ ነው ያስበጠሳት። ክር እኮ ነው አንገታቸው እንዲቆረጥ ያደረጋቸው። ጅጅጋን እኮ አይተናል። እናቶቻችን ኪዳነ ምሕረት ከምትቃጠል እኛ እንቃጠል ነው ካህናትና ምእመናን እሳት ውስጥ እየገባው የነደዱት አይተናል። በ1999 ጅማ አገረ ስብከት አባቶቻችን አንገታቸው በሲሰዋ እናቶቻችን እንደ በቆሎ ቤንዚን አርከፍክበው ሲጠብሷቸው አይተናል። ንብረት እኮ ነበራቸው። ንብረት አይደለም እግዚአብሔር የሰጡት። ሕይወታቸውን እንኳን ለእግዚአብሔር ገብረዋል። አንተ ለሳንቲም እንዲቆም ሕይወትን ነፍስሽ ብትጠየቂ ምን ትሆኝ ነው? አሁን እያንዳንዳችሁ ከኋላችሁ አራጅ መጥቷል። ግማሹ ዞር አሉ በኋላ በመድኃኒዓለም ማርያም ዞር አሉ። ከኋላችሁ አራጅ መጥቷል። ዞር ማቤት ነው ያለ ነው ንጉሱ ቤት። እግዚአብሔር ይመስገን። ሞት ምርጫችን አይደለም። እንዳላዋቂ ሰባኪ ግን እየሞትን እንበዛለን። ይሄን አውጣታ ውስጥ አውጣ። እየሞቱን መብዛት የለም። ይሄ ምንደኛ ሰባኪ ነው እንደሚል ከመንግስት ምንደኛ የሚቀበል ኮንዶሚኒየም የሚቀበል ክርስትና እየሞቱ ትበዛለህ አይሰራም። በዚህ ዘመን በፍየል ዘመን ደግሞን አያዋጣም። 100 ብር 20 ብር ከጎደለው 100 ብር እየተባለ አይጠራም። 80 ብር ነው ይባላል። ከቁጥር ሊያጎል የፈለገ ሰባኪ ነው እንደሚል። ስለዚህ ንቃ ነቅተህ ልታነቃ ይገባል። ብልህ ሆነህ ምን ልታደርግ ይገባል። ቤተ ክርስቲያንን ተጠሪ ሆነህ አንተም ቤተ ክርስቲያን ስትጠራ ቤት ልትል ይገባሃል። ተጠንቀቁ። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። አሁን ደስ ወደኛ መጥቷል። ደስ ይበላችሁ። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። ምነው በጊዮርጊስ ዘመን በነበርኩኝ፣ ምነው በአርሴማ ጊዜ በነበርኩኝ፣ ምነው በጻኑ ቂርቆስ ጊዜ በነበርኩኝ። አሁን ትረካው ይበቃል። አሁን ደስ ይበላችሁ። የሰማዕቱ ዘመን አሁን ነው። ተገባ ለምን እንግዲህ ካልገባ ራስ እልልታውን ካወቀው ለምን እንዳለ የሰማዕትነት ዘመን አሁን ነው። የመታረጃው ዘመን አሁን ነው። እውነትን ተናግረህ መቃጠል፣ እውነትን ተናግረህ ቅሊንጦ ማውረድ፣ እውነትን ተናግረህ መረሸን ካስፈለገ ደስ ይበል። አሁን ነው ጊዜው፣ አሁን ነው። እውነትን ስትናገር የማይወዱ ፋሮኖች አሉ። ፋሮኖች እውነት ሲናገር አይናቸው የሚያቃጥላቸው፣ ጆሮአቸውን የሚያሳክካቸው
ጊዜ ሰጠን ብለው የሚንፈላሰሱብን ከ3 ቀን በኋላ የሚገለበጡ መሆናቸውን የማያውቁ አሁን ነው። ሰማዕትነትን ማግኘት ከፈለሽ፣ እንደ ቅዱሳን ስምሽ እንዲዘከር ከፈለሽ ቀሚሱን መልበስ ብቻ አይደለም፣ የለበስክበትን መስቀል ማንጠልጠል አይደለም። የመስቀሉን ውለታ መክፈል ካስፈለገ አሁን ነው። አንገትን ለመታረን ማዘጋጀት ራስ ጓዜን ጨርቄ ላይ ይሰጣል። ለዚህ አሮጌ ጨርቅ ለነችው ዓለም ምን ያስደስታል? በገንፎ ተጀምሮ በንፍሮ ለሚጠናቀቅ ዕድሜ ይዘንክ ለዚህ ዘመን ትጨነቃለን። ቤት ሰርቼ መኪና ሰርቼ ልጅ ወልጄ ዘር ተክቼ ዘር ቅዱሳን አባቶቻችን እግዚአብሔርን በማገልገላቸው እነዚህ ሁሉ ልጆች እኔና እናንተ ተፈጥረናል። በእነሱ ስማቸውን እንጠራለን። አቡነ ሳሙኤል እንላለን፣ አቡነ ተክለ ሃይማኖት እንላለን። ለምን? የመንፈስ አባታችን ስለሆኑ እንጂ ስለወለድክ አይደለም። ዘስምን ይጠራው 10 ብትሆን 10 ጉድ ይመጣብሃል ወገኔ። ስለዚህ ለዚች ቤተ ክርስቲያን ሁላችንም ኃላፊነት ወስደን ለምንጠየቀው ነገር ሁሉ ብር አይደለም ሕይወታችንም ቢሆን አወራርደን ቤተ ክርስቲያን ልናስከብራት ይገባል። እውነት ወይስ ሐሰት? እውነት ወይስ ሐሰት? እውነት። ወጣት ነቃበል ቤተ ክርስቲያን እንደ ወጣት ትፈልጋለች። በዚህ ዘመን ድንጋይ ላይ ቁጭ የምታንቀላፋበት ዘመን ይበቃል። ነቃበል። አሁን ክርን አስራል፣ ማዕተብን አስራል ወይ ክርን ባላሰርከው ነበር። ስለዚህ አሁን ወለም ዘለም አትልበት ሰው በሃይማኖት የምጠነክርበት ድንጋይ የምትወረውርበት አይደለም። መንገድ የምትዘጋበት አይደለም። ለታቆሞ መፈክር ይዘህ የምትወጣበት አይደለም። እጅህንም ይዘህ ንስሐ ገብተህ ወደ እግዚአብሔር የምትጣበቅበት ጊዜ አሁን ነው። ቤተ ክርስቲያን ፖለቲከኛ ወጣት የላትም። መልካም ስራ የሚሰራ ወጣት ግን ተስፋ ይፈራት ትፈልጋታል። ስለዚህ ይህ ቤተ ክርስቲያን በጉልበትም ይሁን በቁስም ይሁን ሕይወትን መስጠትን ካስፈለገ ሰጠንም ቢሆን ለተተኪው ትውልድ ቤተ ክርስቲያን ሰርተን እናስረክባለን። የሚስማማ ሰው አለ ከኔ ጋር አለ ወይ? እስኪ የሚስማማችሁ ነው ታዲያ። ገንዘብ አይደለም ሕይወቴንም ሰጥቼ እስማማለሁ። እቺ ቤተ ክርስቲያን ሰራለሁ የሚል ሰው ካለ ይሰራል አይሰራም? ይሰራል አይሰራም? ጠላት ይቃጠል። በቋንቋ በዙሪያችን ይኖራል እኮ አንዳንድ መናፍቅ። ይሰራል አይሰራም? ይሰራል በሉ አጨኙበት። ምንም ነገር ነው ይሰራል። የኑሮ መወደድ የዘይት ጣራ መንካት እኛን ከእግዚአብሔር ቤት ያርቅ። አባቶቻችን ሕይወታቸውን ሰጥተው የለ እንዴ? ክርስትና እኮ ነው። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ስናነብ እየተቀበሉ እየተመጸወቱ ፍትፍት እየበሉ በቀይ ምንጣፍ እየሄዱ በአማረ ወንበር ተቀምጠው መንግሥተ ሰማያት ወረሱ። የለም እየታረዱ እየተሸለቱ በእሳት እየወደቁ በበሬ ጭራ እየተጎተቱ ጸደቁ ነው ያለው እንጂ እየበሉ እየጠጡ ጸደቁ የሚል የለም። ስለዚህ አሁን የመጽደቅ ያለ መጽደቅ ጉዳይ ነው። የመብላት ያለ መብላት አለ። የመልበስ ያለ መልበስ ጉዳይ አለ። የመኖር ያለ መኖር ጉዳይ አለ። ይህ ያሰባሰበን የሕይወት ጉዳይ ነው። የሕይወት የመጽደቅ ጉዳይ ነው። የመጽደቅ ርስቱን የመውረስ ጉዳይ ነው ያሰባሰበን። እውነትን እንዳንናገር እንዳንጸድቅ ይችን ታሪካዊ ቤተ ክርስቲያን ዘመን ተሻጋሪ ቤተ ክርስቲያን ሊያወዱብን የተነሱት የኔና የእናንተ እንቅልፋምነትን አይተው ነው። ባለቤትን ካና ቋጥራ ይነቀንቋሉ እኮ ተንቀናል፣ ተደፍረናል። ቆየን እኮ። ስለዚህ ረፈደ እንጃውን አልመሸብህም። እናቴ መቀነትሽን ታጠቂ፣ ወንድሜ ሱሪን በአግባቡ ታጠቅ። ጦር ሜዳ በጥይት የተመታ እግር ይመስል እግርን እያፏቀቅ ሱሪን ዝቅ አድርጋ አትሂድ። ሰብስበው ወንድነት ይታወቃል። ወንዱን አንተ ሲያዩ ወንድ ነኝ ትላለህ። ጾታ መታወቂያ ላይ ግን አካሄደ ግን ወንድ አይደለም። ወንድ አይደለም። በቁመት እሱ ቀበቶን ፈተሃል። ታጠቀው፣ ፍቅሩ ይግባል።
ከፊትም ከኋላው ጠላት ተነስቶብሃል። ካወቅ ታመልጣለህ፣ ካላወቅ ራስህ ትሰምጣለህ። እግዚአብሔር ከመስማት ይጠብቀን። ይበቃናል፣ ሰዓት ሄዶብኛል። እግዚአብሔር ከሁላችን ጋር ይሁን። አሜን። እግዚአብሔር ከሁላችን ጋር ይሁን። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ደስ ይበላችሁ። ለመጽደቅ ለመኮነን አሁን ነው። ለመጽደቅ ለመኮነን አሁን ነው። ክብር ለማግኘት ካስፈለገ አሁን ነው። ልጆቼ መባል ካስፈለገ አሁን ነው። እግዚአብሔር ያዘጋጀውን ርስቱን መውረስ ካስፈለገ አሁን ነው። ስለዚህ እሳትንም ውሃንም በዚህ ዘመን ተዘጋጅቶልሃል። ወደ ፈለግከው ሜዳ ያንተ ፋንታ ነው። ውሸትን እየሸነገልክ ሌባውን፣ ታማኝ ነፍስ ገዳዩን አይስኮ ነፍስ አይገልም እያሉ መኖር ይቻል ይሆናል። በላይ ቤት ግን የሚዘጋጅልህ ግን መከራ አለ።